በዛሬ ቪዲዮ አረ እንዲህ የምትጠረጥሪኝ ከሆነ ያታለው ምንም የለኝም። ጭራሽ ታይተና እንዴ ወራዳ ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች ነበሩ። ልትገቢ ነው? በቃ ሄድሽ። አባቢ ካየ ይገለኛል። አንቺማ አላስተዋውቅም ብለሻል። በአጋጣሚ ላገኛቸው እንጂ ቀልደኛ። በል ሂድ። ወይኔ ወይ ልጄ መጣሽ እንዴ? አባዬ ሂድ። ፋዘር እንዴት ኖት? አባትሽ ናቸው እንዴ? ሃይ አይደሉም፣ የቤታችን ጥበቃ ናቸው። እሺ በቃ ና አባዬ ሁሌ እነግርሃለሁ። ሶፊ ሰላም አትበለኝ ልጄ። አባትሽ እኮ ነኝ። ወይ እቺ ልበቢስ። እሱ አልጠፋኝም፣ ግን አታዋርደኝ። እኔ ነኝ እስኪ አባዬ። እንደዚህ ከኑሮዬ በላይ ሆኜ የምኖረው እኮ ላለመገመት ነው። በቃ ባንተ መገመት አልፈልግም። ኑሮሽ ሳይሆን ማንነትሽ ነው የሚያስገምትሽ። ምን ነው ይዙ ተመለስክ? እቃ ረስተሽ ነው። አባ ይቁሙ። አንቺ ያላከበርሽ ኑሮና ማንነትሽን ሰው አያከብርልሽም። ራስሽን አስሸውጂ። አባት ደግሞ መኖሩ ብቻ ክብር ነው። ያለኝን ሁሉ አጥቼ አባቴ ብቻ በኖረልኝ የሚል እኔን ጨምሮ ስንት አለ መሰልሽ። አንዳንድ ሰዎች አላችሁ ለደረሳችሁት ቦታና ክብር ትልቅ መስዋዕትነት የከፈሉትን ወላጆች በሰው ፊት አብረው ለመታየት መታፍሩና የምትሸማቀቁ። ቢገባችሁ ያላቸውንም የሌላቸውንም ከፍለው ለዚህ ያደረሷችሁ እነሱ ናቸው። በህይወት ኖራችሁ ለእነሱ ደስታ መኖር ቢያቅታችሁ እንኳን ለሀዘናቸው ግን ምክንያት አትሆኑ። ከፊት የሚታየውን ብቻ አይታችሁ አትሸወዱ። የሰው ልጅ እንኳን ለሰው ለፈጣሪውም የማይመለስ ነው። መታመን ለራስ ቢሆንም በጭፍን ማመን ግን ዋጋ ያስከፍላል። ይህ ህይወት ሚዛናዊ አይደለም የሚባለው በምክንያት ነው። የወንዶችም እኩልነት ይረጋገጥልን። ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስቱንለት ጅል ያደርጋል አላልኩም? አዎ ጅል ነህ አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። ሁሌም ከልክ ያለፈ ነገር ይጎዳል። ለሰው ልጅ ምንም ያህል መስዋዕትነት ከፍለህ ብታደርግለት አንተን ከማመስገን ይልቅ አንተን ሞኝ ማለት የተለመደ ነው። ስለዚህ መጀመሪያ ለራስህ ኑር፣ ዋጋህን እወቅ። ሰውን መርዳት ከፈለክ በልኩ አድርገው። ጤና ይስጥልኝ፣ ፖሊስ ጣቢያ ነው የምንረዳው። ሚስቴ ላይ ክስ ለመመስረት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት። እቺ ባለጌ እንዲያቺ። ሄሎ ሃይ ሊበላ ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ግድ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው በነገራችን ላይ ባይዘው 22 ቦይፍሬንዶች ነበሩ። 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌትም አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በተወረጅልኝ ቶሎ Do me a favor please, get out of here man. አንቺማ እንደ ማህበር ታቅፍ የነበረው እስቲ ነው የሚሻልሽ። ቀልዱ ቀልድ ነው ብራዘር። ካለፈ ህይወቷ ተምራና ታርማ አንድ ሴት ወደ ህይወት ከመጣች ኖርማል ነው። ግን የነበሯትን የቦይፍሬንዶች ብዛትን ግን ላነት ትችዋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ።